ወደ ቪዲዮ ከመግባታችን በፊት ለፍሬሽማን አንደኛ ዓመት ተማሪዎች ዩኒፍሬሽ አፕ ሁሉንም የፍሬሽማን ኮርሶች ያካተተ ሲሆን ለእያንዳንዱ ኮርስ ኤግዛም፣ ቪዲዮ፣ ኩዌሽን ማቴሪያል ማግኘት ትችላላችሁ። ለምሳሌ ሳይኮሎጂን በምናይበት ጊዜ ኤግዛም ላይ እንደምታዩት የተለያዩ አይነት ዩኒቨርሲቲዎች ኤግዛም አለ። ለምሳሌ አስቱን ብከፍተው እዚህ ጋር ሚድ እና ፋይናል ብሎ ተከፋፍሏል። ስለዚህ ሚድም ፋይናልም ታገኙበታላችሁ ማለት ነው። ለምሳሌ ሚድ 2013 ብከፍተው እዚህ ጋር ለእያንዳንዱ ጥያቄ ኤክስፕላኔሽን አለው እንደምታዩት። እንዲሁም ደግሞ ቪዲዮስ ለእያንዳንዱ ቻፕተር ቪዲዮ አለው ማለት ነው። ለሁሉም ኮርሶች ለምሳሌ ቻፕተር 1 ብከፍተው እንደምታዩት እዚህ ጋር ቪዲዮ አለው ማለት ነው። እና ዳውንሎድ ፎር ኦፍላይን ካላችሁ ኦፍላይን መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ ኩዌሽንስ ላይ ቻፕተር ኩዌሽን ነው። የእያንዳንዱ ምዕራፍ ጥያቄዎች አሉት። ለምሳሌ ቻፕተር 1 ብከፍተው ይሄም ልክ እንደ ኤግዛሙ እያንዳንዱ ጥያቄ ኤክስፕላኔሽን ታገኙበታላችሁ ማለት ነው። እንዲሁም ደግሞ ማቴሪያልስ ወይም ደግሞ ሞጁሎች ኖቶችን ለእያንዳንዱ ኮርስ ታገኙበታላችሁ ማለት ነው። ይሄ ብቻ ሳይሆን ጂፒኤ ካልኩሌተርም አለው። የእናንተን ውጤት ካልኩሌት ለማድረግ እዚህ ጋር ለምሳሌ የምትፈልጉትን ኮርስ ያመጣችሁትን እዚህ ጋር ውጤት ስታስቀምጡለት ጂፒያችሁን ወይም ደግሞ ፋይናል ግሬዳችሁን ካልኩሌት ያደርግላችኋል ማለት ነው። አፑን ፕሌይ ስቶር ላይ ዩኒፍሬሽ አፕ ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ዩኒፍሬሽ አፕ በሰማያዊ ሎጎ፣ ይሄ ለአንድሮይድ አፕ ሲሆን ለአይፎን ወይም ደግሞ ለፒሲ ደግሞ ዩኒፍሬሽ ዶት ሳይት ብላችሁ ዌብሳይቱ ላይ ገብታችሁ ልክ እንደ አፕ አይነት ዘሴም መጠቀም ትችላላችሁ ማለት ነው። ኤኒ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ቆያችሁ ዛሬ ሲቪክስ ቻፕተር 1 ይሆናል የምንመለከተው። ቻፕተር 1 አንደርስታንዲንግ ሲቪክስ ኤንድ ኢቲክስ ይላል። ሶ ምንድነው የሚለው እንመልከት። ሲንስ ሂውማን ቢጊን ኢን ዘ ሶሻል አኒማል ኤንድ ኩድንት ሊቭ አሎን he or she has to respect certain fundamental principles and values to live together with his or her fellow being and consequently build peaceful society and lead prosperous life. so ይሄ ምንድነው የሚለን ሰዎች እንግዲህ ሶሻል አኒማል ስለሆንን ብቻችንን መኖር ስለማንችል ከሌሎች ጋር ለመኖር certain rule of principle ምንድነው የሚባለው ፋንዳሜንታል ፕሪንሲፕሎችን ሪስፔክት ወይ ማክበር አለብን። ለኪ አንዱ እነዚህ መብትና ግዴታ የምንላቸው በአሁን ዘመን ማለት ነው። እነዚህ ሰርቴን ሩሎች መከበር አለባቸው ከሌሎች ጋር ለመኖር ማለት ነው። ሶ ይሄ ነው ይሄ ፕሪንሲፕል ነው ቤዚክሊ ኢቲክስ እና ሲቪክስ የሚባለው ነገር መርጅ እንዲያደርግ ያደርገው ማለት ነው። ሶ አስ ጆን ስታርት ሚል ዲስክራይብድ ኢት ፕሮግሬሲቭሊ ኤንድ ፒስፉሊ ሴቲንግ ሰብስቲትዩትስ in a given society as far as that society developed the qualities of its member and generate good citizens. so አንድ ሶሳይቲ ፕሮግሬሲቭሊ ኤንድ ፒስፉሊ መኖር የሚችለው በምን ሲሆን ነው? አንድ ኢንዲቪጁዋሉ እያንዳንዱ ኢንዲቪጁዋል ኳሊቲ ያለው ምንድነው ሲቪክስ እና ኢቲክስን ማክበር የሚችል ሲሆን ነው ማለት ነው። ሶ አሪስቶትል በ1955 also added that citizens of a state should always be educated to suit the constitution of the state. Accordingly, creating a good citizen has been the prior concern of many states, including Ethiopia. This is because good citizens are made, not born. So, እንግዲህ good citizen create ማድረግ ነው the basic ያንዳንዱ ወይም አብዛኞቹ ሲቲዝኖች ስቴቶች አቺቭ ለማድረግ የሚሄዱት ማለት ነው። ምክንያቱም ያንን አቺቭ ካደረግን ፒስፉል እና ፕሮግሬሲቭ የሆነ ስቴት ክሬት ማድረግ ስለምንችል ማለት ነው። though the most cited definition of civic education is an education that studies about the rights and responsibilities of citizens. so the most activity የተደረገ ብዙም ጭቅጭቅ የሌለበት ዲፊኒሽኑ ምንድነው? ሲቪክ ኤጁኬሽን ማለት ኤጁኬሽን ነው ዛት ምንድነው ስተዲ የሚያደርገው ራይት ማለት ምንድነው መብቶችና ግዴታዎች ኦፍ አንድ ሲቲዝን አንድ ምንድነው ሲቲዝን ማለት አንድ ሀገር ውስጥ የሚኖር የሀገር ምንድነው የአንድ ሀገር ዜጋ ሲሆን የዛ ዜጋ መብትና ግዴታዎችን ነው ቤዚክሊ ይሄ ነው የቤዚክ ዲፊኒሽኑ። ግን ከዛ በላይም እዚህ ቻፕተር ማለት ነው እዚህ ትምህርቱ ላይ በደንብ በዲቴል እናያለን ማለት ነው። ፎር ኢንስታንስ ፓትሪክ ዲፋይንድ ሲቪክ ኤጁኬሽን as knowledge of the constitution, the principle, value, history and application to temporary life. so knowledge of constitution ያላቸው ፕሪንሲፕል ቫልዩ እነዚህ ዋጋ የምንላቸው ነገር ያላቸው ሲቲዝን ነው እሱ ነው የሚያስተምረው ማለት ነው ሲቪል ኤጁኬሽን። so citizenship education can be understood as a knowledge, means and activities designed to encourage students to participate actively in democratic life. so democratic life ላይ አክቲቬት እንዲሆኑ በኖሌጅ እንዲኖራቸው ሚንስ እንዲኖራቸው ነው ሲቲዝንሺፕ ኤጁኬሽን በአጠቃላይ የሚረዳ ማለት ነው። እዚህ ጋር ከታች የተዘረዘሩት በዩናይትድ ኔሽን ዲቨሎፕመንት ፕሮግራም ያለው ዲፊኒሽን እና
በሌሎችም ያላቸው ዲፊኒሽኖች ከታች ተዘርዝረዋል ማለት ነው። the definition and the nature of ethics and morality so ethics ምንድነው morality ምንድነው የሚለውን እንመልከት so ethics is a branch of philosophy that attempts to understand people's moral belief and action so ethics የምንለው ነገር የፊሎሶፊ ብራንች ሲሆን ምንድነው አንደርስታንድ ለማድረግ አቴምፕት የሚያደርገው የፒፕሎችን የህዝቦችን ሞራል እና ቢሊፎች እና አክሽኖች ለምንድነው ድርጊቶች የሚደረጉት እምነቶችና ሞራል የምንለው ነገር understand ለማድረግ የሚጓዝ ነው ማለት ነው so ethics describes the process of thinking about people's morality so ስለምንድነው ዲስክራይብ የሚያደርገው ethics የሰዎችን አስተሳሰብ ማለት ነው ስለ ሞራሊቲ ያላቸውን አስተሳሰብ so ethics or moral philosophy considers theory about what human beings are capable of doing ምንድነው human beings ሰዎች ምን የማድረግ አቅም አላቸው እና accounts of what they ought to do ምን ማድረግ አቅም አላቸው ብቻ ሳይሆን ምን ማድረግም ነበረባቸው የሚለውን ይሄ ought to do የሚለውን ያጠናል ማለት ነው so ethics also explores the meaning and the rank of different ethical values so የተለያዩ ethical value የሚሰጣቸው ነገሮች አሉ የነሱ ትርጉምና ራንካቸው ወይም ደግሞ ሌቭላቸውን ስተዲ ያደርጋል ማለት ነው እነዚህም honesty እውነታም እንደው ነገር equality and justice and it considers ethical and ethical quandaries የምንላቸው ነገሮች እነዚህ ዋንደር ምንድነው ምን ማድረግ አለብኝ የሚለውን ስለሱ ያጠናል ማለት ነው so ethics may share common ground with law religious belief popular opinion እነዚህ ህግ የምንላቸው ነገሮች የሃይማኖት እምነቶች ህዝቡ በአጠቃላይ ፖፑላርሊ የሚይዛቸው ኦፒኒየኖች ፕሮፌሽናል ኮርስ and the delegates of authorities figure የሚለውን እነዚህን ጋር የጋራ ኮመን ግራውንድ ሊኖረው ይችላል ማለት ነው ethics so all ethical questions involve a decision about what one should do in a specific instance so አንድ ሰው in specific instance ላይ ያለ የሆነ ሲቹዌሽን ላይ ምን ማድረግ አለበት የሚለውን what should do የሚለውን ስፔሲፊካሊ ethics የሚያጠናው ማለት ነው ethics questions are not concerned with what one would do ምንድነው ዋን የሚያደርገው ሚሊዮን አይደለም የሚያጠናው አሁን ምሳሌ what one would do የሚያጠናው ሳይኮሎጂ ነው ምን ያደርጋል አንድ ሰው ለምን ይሄ ቢሄቪየር ተፈጠረ ሚሊዮን አይደለም የሚያጠናው but what one ought to do ሚሊዮን ምን ማድረግ ነበረበት ወይ ምን ማድረግ አለበት ሚሊዮን ነው ethics concerned የሆነው ማለት ነው so judgments about such decisions are generally expressed with words like right wrong ልክ ነው አይደለም ይሄ right እና wrong በሚለው ይገለጻሉ እነዚህ አይነት judgment የዚህ judgmentoች ልክ አድርጓል አልሰራም የሚለው ማለት ነው should and ought or obligation and duty ምን ግዴታችን ነው መደረግ አለበት ወይ መደረግ የለበትም በሚሉ ወርዶች ይገለጻሉ ማለት ነው civics ላይ እንደ ሳይኮሎጂ ኦብዘርቫቲቭ ሳይሆን judgmental የሆነ ስተዲ ነው ማለት ነው so occasionally the term ethics is used interchangeably with moral so ከሞራል ከሚለው ወርድ ጋር interchangeably እየተቀያየረ ይጠቀማል so businesses or medical ethics for example is generally synonyms with moral also this is acceptable ይሄ acceptable ቢሆንም ልክ እንደ medical ethics እና የተለያዩ ነገሮች ከሞራል ጋር substitute መሆናቸው a precise usage would be apply the term moral and moral to the conduct itself while the term ethics is ethically word prefer to the study of moral conduct or the code that one follows so እዚህ ጋር የሚለው ምንድነው ሞራል እና ሞራልስ እና ሞራል የሚለውን ተርም ኮንዳክት የምናደርገው ለምንድነው ለአክሽኖቹ ለራሳቸው ነው አፕላይ የምናደርገው ማለት ነው የሆነ አክሽን ካለ ይሄ አክሽን ሞራል ነው ኢሞራል ነው ብለን ፕሪሳይስሊ ለአክሽኑ አፕላይ እናደርጋለን while ethics ሲሆን ደግሞ ምንድነው the study of የሞራሉ ስተዲ ነው ሞራሉ ልክ ነበር ወይ አልነበረም ወይ what it ought to do የሚለው ነገር ስተዲ የሚያደርገው code of conduct ሲሆን ethics ይባላል ማለት ነው ለሞራል እና ኢሞራል ወይም ደግሞ ሞራልስ የሚባሉት ወርዶች ደግሞ ቀጥታ ለቃሉ ለራሱ ስንጠቀመው ለአክሽኑ ለራሱ ስንጠቀመው ነው ማለት ነው the specific act of telling the caller you were home could be described as moral or immoral አንድ ሰው የሚደውል ካለ አሁን ቤትና አይደለም ብሎ ሲጠይቀን ቤት ነኝ ብሎ መናገር ሞራል እና ኢሞራል ሊባል ይችላል ቀጥታ አክሽኑ but what makes any act moral or immoral right or wrong ሚለውን የሚያጠናው ደግሞ it falls within the providence of ethics ደግሞ ስለሱ ያጠናል ማለት ነው so ethics በሜንሊ በሆነ አግሪ ወይም ዲስአግሪ ሊያደርግ ይችላል in some standards ወይም ዲዛይርስ ላይ so በአፕሮቾቹ ወይም for purpose of understanding ለሁለት ከፍለን ethics መመልከት እንችላለን normative ethics እና non normative ethics ብለን
ሶ ጀነራሊ ኢቲክስ ኢዝ ዘ ክሪቲካል ኤግዛሚኔሽን ኤንድ ኢቫሉዌሽን ኦፍ ዋት ጉድ ኢቭል ራይት ኤንድ ሮንግ ኢን ሂውማን ኮንዳክት ኢዝ